ብዙ ሰው በቁርባን ያገባል፣ ብዙ ሰው በተክሊል ያገባል። ምንድነው ይሄ ጥያቄ? እንደው ሸልማቸዋል። ብዙ ሚሊዮን ሰው በቤተ ክርስቲያን ያገባል። ዓለማዊ ጋብቻ ላይ ጭቅጭቅ አለ፣ መንፈሳዊ ጋብቻ ላይ ጭቅጭቅ አለ። የቱ ጋር ነው ያመለጠን ነገር? ምንድነው ታዲያ ትርፉ? አንድ ሴት አንድ የቤተ ክርስቲያን ሰው በቁርባን በተክሊል አግብታ ሰውየው ለሷ ካልታመነ ለሷ ካልታመነችለት ለሱ ካልታመነች ምንድነው ትርጉሙ? ዓለማዊ ጋብቻን ከመንፈሳዊ ጋብቻ ጋር የሚለየው ምንድነው? ይሄን መልሱልኝ። በቁርባን ማግባት፣ በተክሊል ማግባት፣ በዓለማዊ ጋብቻ ማግባቶች አሉ። ዓለማዊ ጋብቻና መንፈሳዊ ጋብቻ ልዩነቱ ምንድነው? አንድ ሴት በመንፈሳዊ አግብታ ለባለቤቷ የተለየ ነገር ምንድነው የምታረገው? አለበለዛ ሰውየው ምን ተረፈው ታዲያ? ዓለማዊ የተሻለች ናት ብሎ መንፈሳዊ ሴት አግብቶ እንደ መንፈሳዊ ሴት ለባለቤቷ ማተውን ከሆነ ምን ተረፈው? ቤተክርስቲያን አገልጋይ መሆኑ፣ ሰባኪ መሆኑ፣ ቄስ መሆኑ ምን ጠቀማት? ቄስነቱ ሰበካ ጉባኤ መሆኑ ምን ጠቀማት ለባለቤቷ ካልሆናት? ልክ ነው ልክ አይደለም? ልክ ነው ልክ አይደለም? መንፈሳዊ ጉባኤ መንፈሳዊ ጋብቻ ከዓለማዊ ጋብቻ ልዩነት አለው የለውም? እየሰማችሁ ነው? አስረዘምኩኝ? እሺ ይቀንሳለሁ። አዎ ልዩነት አለው የለውም? አለው። ምንድነው ልዩነቱ? መንፈሳዊ ጋብቻ እግዚአብሔርን መሰረት ያደረገ ነው። መሰረቱም ከላይም ከታችም ከፊትም ከግራም ከኋላም ከቀኝም እግዚአብሔር የነገሰበት ከሆነ ብቻ ነው በቁርባን መግባት። ወገኖቼ ባለቤቷ እንዳይማግጥባት በቁርባን የምታገባ ሴት ይሄ ትክክል አይደለም። ገና ሐሳቡ ራሱ ትክክል ስላልሆነ ሚስቱ እንዳትማግጥበት ወደ ሌላ እንዳትሄድበት ለማጠር ከሆነ በተክሊልም ያገባው ይሄ ልክ አይደለም። በተክሊል ማግባት ገብቶክ መሆን አለበት። ላውም ክብረ ንጽህናውን ካለ ድንግልናውን ካልሽ ኖርማሏም ሴት 4-5 ልጅ ያስወረደችም ሴት በተክሊል ካገባች 5-6-7 ልጅ ያለውን በተክሊል ካገባ ምን ውጋ ነው ታዲያ? ስለዚህ ዓለማዊ ጋብቻ ከፊትና ከኋላ እግዚአብሔርን መሰረተ እንደ ሐሳብ እግዚአብሔር። መጀመሪያ ግን ልጆቹ ደመነፍሳቸው መዋሃድ አለበት። አንድን ሴት ከማግባት በፊት አንድን ባል ከማግባትሽ በፊት ሐሳባችሁ መዋሃድ አለበት፣ ስሜታችሁ መዋሃድ አለበት፣ አመለካከታችሁ፣ አካሄዳችሁ፣ አኗኗራችሁ፣ ሐሳባችሁ፣ ዓላማችሁ አንድ መሆን አለበት። እንደዛ ሐሳብሽ፣ ስሜትሽ፣ ዓላማችሁ አንድ ከሆነ በኋላ በተክሊል በቁርባን ብትጋባ ችግር የለም። አንቺ ሰርግ ትያለሽ፣ እሱ ሰርግ አይሆንም። በዚህ ሳይስማሙ በቁርባን ይጋባል። እሷ እዛ ትላለች፣ እሱ እዚህ ይላል። በዚህ ነገር ሳይስማሙ በቁርባን ይጋባል። ከዛ በኋላ እንዴት ይባረክ? ከዛ ደግሞ የሰርጋቸው ቀን 6 ሰዓት ነው ካሉ አይ ሰው ቁጭ ብሎ ይጠበቅ የሰርጋችን ቀን አይደለም ምን አይላል 11 ሰዓት ይመጣሉ። እግዚአብሔር ጋብቻ አያደርግላቸው እያሉ እየተረገሙ ይገባሉ። ከዛ መቼም ቢሆን አይባረክም ያ ጋብቻ። መቼም ቢሆን ቁጭ ብሎ ሰው ሳይበላ ሳይጠጣ አንተና ክብሮ አንጥፈው ቁጭ